ነቢዩ ዓለይሂ ሰላቱ ወሰላም ከኡመቴ ውስጥ ከኔ ህዝቦች ውስጥ ሰዎችን አውቃለሁ። ከኔ ህዝቦች ውስጥ በነቢ ከሚያምኑት ማለት ነው። ከኔ ህዝቦች ውስጥ ሰዎችን አውቃለሁ የቂያም ቀን ቲሃማ የሚባል ተራራ የሚያክል ኸይር ስራን ይዘው ይቀርባሉ አላህ ፊታ። ቲሃማ ማለት በሳዑዲና በየመን አዋሳኝ አካባቢዎች ላይ የሚገኝ ሰፊ ተከታታይ ሰንሰለታማ ተራራዎች ናቸው። ነጣ ያሉ ናቸው፣ በዛ ያሉ ነጣ ያሉ ናቸው። የቂያም ቀን ከኡመቴ ውስጥ ቲሃማ የሚባለውን ተራራ የሚያክል መልካም ስራ አጅር ይዘው የሚቀርቡ ሰዎችን አውቃለሁ። ነገር ግን እንደ ቲሃማ ተራራ ብዙ የሆነውን እንደ ቲሃማ ተራራ ንጹህ የሆነውን መልካም ስራቸውን ያጡታል። አላህ ተባረከ ወተዓላ የቦነነ አቧራ አመድ ዱቄት ያደርገዋል፣ አይጠቅማቸውም። ተውባን ደነገጡ። ያ ረሱላላህ ማን ናቸው እነዚህ ሰዎች? ምን አይነት ሰዎች ናቸው? ሳናውቅ ከነሱ እንዳንሆን ሳናውቅ የነሱ ዕጣ ፈንታ እንዳይገጥመን ይንገሩን፣ ይግለጹልን። ሳናውቅ እንደዚህ አይነት ሰዎች ውስጥ እንዳንገባ እነማን እንደሆኑ ምን አይነት ሰዎች እንደሆኑ ለዚህ ምን እንዳበቃቸው ይንገሩን ብለው ሰልማን ሲጠይቋቸው ነቢዩ ዓለይሂ ሰላቱ ወሰላም እነሱማ ለየት ያሉ ከናንተ ወጣ ያሉ ሰዎች አይደሉም፣ እንደናንተው ሰው ናቸው። እናንተ ሌሊት እንደምትሰግዱት ሌሊትም የሚሰግዱ ናቸው አሉ ዓለይሂ ሰላቱ ወሰላም። በጣም ከባድ ነገር ቢኖር ሌሊት ላይ ተነስቶ ከሞቀ ብርድ ልብስ ፍራሽ ወጥቶ ሌሊት መስገድ። ለሙናፊቅ የሚከብድ የሌሊት ሶላት ነው፣ የምሽት ሶላት ነው አይደለም፣ ሱናው ፈርዱም ጭምር። እነዚህ ሰዎች ግን ከፈርዱ አልፎ ከቀን ሱና ሶላት አልፎ የሌሊት ሶላትም ተነስተው የሚሰግዱ ናቸው። ታዲያ ምን ሆነው ነው ተራራዎችን ትልልቅ ጋራዎችን የሚያክል ሐሰናውም ንጥት ያለ በትክክል የሰሩት ከመሆኑ ጋር ለምንድን ነው የቂያም ቀን አቧራ አመድ የሚሆንባቸው? ቃለ ሰለላሁ ዐለይሂ ወሰለም ወላኪነሁም አቅዋሙን ኢዛ ኸለው ቢመሐሪሚላሂ ኢንተሀኩሃ። ነገር ግን የነዚህ ሰዎች ችግር አላህ የከለከለውን ነገር ለብቻቸው ሆነው ገለል ብለው ሲያገኙ ሰው አያየኝም ሲሉ አላህ የከለከለውን ነገር ይዳፈራሉ። ሰው በማያየበት ሁኔታ ላይ የአላህን ማየት ረስቶ ወንጀልን መዳፈር ጋራዎች የሚያካክሉ መልካም ስራዎችን ዋጋ እንዲያጡ ያደርጋል። ይሄ ሐዲስ ሊያስፈራን፣ ራሳችንን ልንፈትሽ፣ ቀልባችንን ልንመረምር ይገባናል። ቀልብ በአላህ ፍራቻ ካልተሞላ፣ በቂ የአላህ ፍራቻ ልብ ውስጥ ከሌለ የአካላት ዒባዳዎችን መስራቱ ላዩን ከሰው ጋር ሲሆኑ ጥሩ ሰው መምሰሉ ብዙም አይጠቅም። ቀድመን ከስር ልባችን ውስጥ የአላህን ፍራቻ የአላህን ውዴታ ልናነጥፍ ይገባናል። ልንተክን ልንዘራ ይገባል። ልብ ውስጥ የአላህ ፍራቻ ካለ ከወንጀል መራቅ ይቻላል። ልብ ውስጥ የአላህ ውዴታ ካለ ወደውት ሊሰሩት ካሰቡት ውዴታ በላይ የአላህ ውዴታ ያይልና በአላህ ውዴታ ከሌሎች ውዴታዎች መብቃቃት ይቻላል። የአላህ ውዴታ ሁሉን ውዴታ ይተካል። የአላህ ፍራቻ ከሁሉ ፍራቻ ይበልጣል። ለአላህ ብሎ የተዉትን ነገር በተሻለ ሁኔታ ዱንያም አኺራም ላይ ያገኙታል። እዚህ አንዳንዱ አማኝ ኸይር ስራ ለመስራት የሚጓጓውን ያክል የኸይር ስራውን አጅር ላለማጣት ሊጨነቅ፣ ራሱን ሊፈትሽ፣ ለፈተና ለወንጀል የሚዳርጉት በሚስጥር ወንጀል ለመስራት የሚገፋፉት ነገሮችን ከራሱ ዞር ሊያደርግ ይገባል። ስልኬ ውስጥ ምንድነው ያለው? ኮምፒውተሬ ውስጥ ምንድነው ያለው? ሰዎች ማያውቁ ሳጥኔ ውስጥ ምንድነው ያለው? መኝታ ቤት ክፍሌ ውስጥ ምንድነው ያለው? መኪናዬ ውስጥ ምንድነው ያለው? ሻንጣዬ ቦርሳዬ ውስጥ ምንድነው ያለው? አላህ ማይወደው ነገር ካለ አኺራዬን ያበላሽብኛል። ከሰዎች በደብቀው ከአላህ አይደበቅ። ወላ ተሕሰበነ አላህ የግፈሉ ሰዓ ወላ እነማ ትኽፊህ ዐንሁ የጊብ። አላህ ለሰዓት ለቅጽበት አይዘነጋም፣ አይተኛም፣ ነገሮች አይሰወሩበትም። አይሰወሩበትም። ከሰው የሚደበቀውም ከአላህ ተባረከ ወተዓላ ሊደበቅ አይችልም። ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን ያዕለሙነ ማ ተፍዐሉን ይላል ቁርአን። እናንተ ዘንድ የተከበሩ መላኢኮች ተመድበዋል፣ ይጠብቋችኋል፣ ይከታተላችኋል፣ የምትሰሩትን ሁሉ ይጽፋሉ። አክብሩ እነሱን። መላኢካ አብሯችኋል። ትልቅ ሰው የምትሉት አጠገባችሁ ሆኖ ወንጀል እንደማሰሩት አጠገባችሁ መላኢካ ኖሮ ወንጀል ልትሰሩ አይገባም። ደግሞ የሰራችሁትን ሁሉ ይጽፋሉ። የቂያም ቀን ታዩታላችሁ፣ ታነቡታላችሁ። በዛ መላኢኮች በጻፉት ጨለማ ይሁን ቤት ውስጥ ይሁን በረሃ ላይ ይሁን ለብቻችሁን ከሰው ጋር የሰራችሁትን ሁሉ ጽፈው የቂያም ቀን እነሱ በጻፉት ባቀረቡት መረጃ መሰረት ይፈረድባችኋል። ምን ሰራው ኸይር ስራም ለኛው ነው፣
ምን ሰራው መጥፎ ስራም ጉዳቱ ለኛ ለራሳችን ልናዝን ይገባናል። ወንጀልን በመተው ኸይር ስራም በመስራት ለፍተን ደክመን የሰራነውን ኸይር ስራ ዋጋ እንዳያጣ በማድረግ بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم.